ለማ ስቃይ በጣሊያንም የቀጠለ ስለሆነ አንዳንድ ምስጥሮችን ይዤላችሁ ቀርብ ያለው በጣም ዘግናኝ የሆኑ ነገሮች ናቸው። በጣም ብሩታል የሆኑ እውነታዎችን ነው የምንነጋገረው። እስከ መጨረሻ ድረስ ተከታተሉኝ እያልኩኝ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት አድርጉ። ቀጥታ ወደ ያስኩት ነጥብ ልሂድ። እንግዲህ ለማ መገርሳ ዛሬ ፎከስ የማደርገው ጣሊያን በሀገረ ጣሊያን ለማ መገርሳ ሲሰራበት የነበረበት ሀገር እዛ ድረስ አብይ ብዙ ወንጀሎችን ለማ ላይ ፈጽሟል። ብዙ ኃጢአቶችን ለማ ላይ ፈጽሟል። የሀገር ቤት ስቃዩ አይበቃ ብሎ አገር ትቶለት የሄደውን ለማ በጣሊያን ሀገር ለማ ላይ የደረሰውን ነገር ነው የምንነጋገረው። ግን ከዛ በፊት ለማ በኢትዮጵያ ታሪክ በኢትዮጵያ ፖለቲካ ምን ሚና ነበረው የሚለውን ትንሽ በጨረፍታ ማስታወስ ተገቢ ነው ብዬ ገምታለሁ። ለማ መገርሳ ኢትዮጵያውያን ለውጥ ሲፈልጉ ነው ወደ መንበረ ስልጣን የመጣ። በኦሮሚያ ደረጃ በኦሮሚያ ክልል የነበረው አመጽ፣ በአማራ ክልል የቀጠለው አመጽ፣ በቄሮ በፋኖ በሁሉም ኢትዮጵያውያን የተደገፈውን ለውጥ ቲም ለማ በመባል ታስታውሳላችሁ። ለማ ጀንውንሊ ኢትዮጵያ ትቀየራለች፣ ኢትዮጵያ ወደ ዲሞክራሲ መሸጋገር አለባት ብሎ የሚያምን ሰው ነበር። ለዛም ያለው አማራጭ የኦሮሚያን ብቻ ይዞ በመሄድ ሳይሆን የአማራ ክልሉንም መያዝ አለብን ብሎ ቀጥታ ወደ ባህር ዳር ያመራ ሁላችንም እናስታውሳለን። ያኔ የአማራ ክልል ፕሬዝዳንት የነበረው ገዱ አንዳርጋቸው ነው። ያው ገዱ ብዬ ነው ሁለቱም ፒኤችዲያችን ሰርተዋል፣ ግን ለማ ገዱ እያልኩ ነው የምጠራቸው። ገዱና ለማ መጀመሪያ የተነጋገሩት ኢትዮጵያ ውስጥ ለውጥ ያስፈልጋል ብለው የተስማሙት ያቀዱት የለውጡ ኢንጂነሮች የሆኑት በውጭ ኢትዮጵያውያን በሀገር ውስጥ ሁሉም ዜጎች የተሳተፉበት የለውጥ እንቅስቃሴ ነበር። ያንን መንግስት ውስጥ ሆኖ ኢህአዴግ ውስጥ ሆኖ የህዝብ ድምፅ መሆን የጀመሩት ለማ መገርሳና ገዱ አንዳርጋቸው። እቺ ስዕል እቺ ፎቶ ስዊትዘርላንድ ነች የተነሳችው። ሁለቱም ለጉብኝት ብለው ስዊትዘርላንድ ሂዶ ነው የተስማሙት። የኦሮሞ ህዝብም የአማራ ህዝብም ተመሳሳይ ጥያቄ ነበራቸው። ፍትህን ይፈልጋሉ፣ ነፃነትን ይፈልጋሉ። ይህንን አምኖ ነው ወደ ለውጥ የገቡት እነኚህ መሪዎች። ዛሬ ሁለቱም መሪዎች ለውጥን ያመጡ መሪዎች በኢህአዴግ ውስጥ ሆኖ ዛሬ ሀገር ውስጥ የሉም። ዛሬም ማተኩረው ለማ መገርሳ ላይ ነው። ለማ መገርሳ እንዴ ተጠይቀው ብዙ ካምፔን ተደርጎበት ነበር። እዛው ኢትዮጵያ ውስጥ በነበረበት ጊዜ አብይ አህመድ ራሱ የተለያዩ ሀገር ውስጥና ሀገር ውጭ ቅጥረኞችን ገንዘብ በመክፈል ለማ ላይ ካምፔን እንዲደረግ ተደርጓል። የለማን ስም ማጥፋትና ለማ ከፖለቲካ ውጪ እንዲሆን ለማድረግ በኦሮሞ ውስጥም በመላው ኢትዮጵያ ህዝብም ለማ እንዲጠላ ብዙ ርቀት ነው የሄደው አብይ ለማን ሳይበላ በፊት። ያኔ ብዙ ጥያቄዎች ስለተነሱ
እናም ለማ እቺን ሀገር ማዳን አለብን ብሎ ስለተናገረ ብዙ ፈተናዎች ገብቶ ነበር። አንድ የሱን ንግግር እንስማ። ያኔ እሱ የተናገረው ፍርሃት አለኝ እኔ እዚህ ሀገር ውስጥ ተው ሌላው ስጋት ነበረኝ። ያው እኔ የዚህ ህዝብ መሪ ሆኜ ባለሁበት ዘመን ደም እንዳይፈስ አልፈልግም። ታሪክ ማቆሸሽ አልፈልግም። ስጋት ነበረኝ፣ ፍርሃት ነበረኝ። እዚህ ሀገር ውስጥ እስከ አፍንጫው ድረስ ጥላቻ ነበረ። ጥግ የደረሰ ጥላቻ። እነኚህ መፈናቀል ምን የምንላቸው ዝም ብሎ እኮ የመጡ አይደለም። ለዘመናት በጥላቻ ላይ ጥላቻ ድሪቶ ስንመግብ ነው የኖርነው። ትውልድን ጥላቻ ጠላትህ የበዘበዘ የገደለ ጡትህን የቆረጠ ዘርህን ያጠፋ እየተባለ እየተሰበከ በዚህ የተሞላ ነው የኖረው ትውልዱ። ተራ ደሃ እንኳ በሰውነቱ ሰው መሆኑን እስኪክድ ድረስ ገዳይ አስገዳይ አድርጎ እንዲታይ ጠላት ሆኖ እንዲታይ ተደርጎ ነው ሲጫንበት የኖረው። ፍርሃት ነበረኝ። አምና በነበርንበት ስሜት፣ አምና በነበርንበት ደመና እንዲሁ ብንቀጥል ኖሮ እዚህ ሀገር ላይ ይደርስ የነበረው ጥፋት ቀላል አልነበረም። አውቀዋለሁ፣ አይቼዋለሁ። ለምንም አይደለም። በተለይ በአማራና በኦሮሞ መካከል ጠላት አንዱ ያንዱ ጠላት እንዲሆን ተደርጎ የተተከለው ተክል ቀላል አይደለም። መርዙ ቀላል አይደለም። እኔ እሱ አስፈርቶኛል፣ መደበቅ አልፈልግም። አሳስቦኛል። ይሄን ጉዳይ መልክ ካልቀየርን፣ ኤንቫይሮንመንቱን ካልቀየርን እንደዋዛ በእጃችን ላይ የሺዎች ህይወት ይጠፋ ነበር፣ ደም ይፈስ ነበር፣ ሌላ ሩዋንዳ እዚህ ይከሰት ነበር። እኔ እሱ ነው አስሩጦ የወሰደኝ። ዛሬ ኢትዮጵያዊነት ያዋጣናል፣ አንድነት ያዋጣናል ብዬ መስበኬ መናገሬ ለዛ መስራቴ ኃጢአትነቱ ምኑ ጋ ነው? መገንጠል አለብን ማለት ነው እንደነበረብኝ? እሱ ነው መፍትሄው? መገንጠል ነው የሚያዋጣን ማለት ነበረብኝ? ያን በማድረጋችን ይጠፋ የነበረውን ህይወት አድነናል። ይፈስ የነበረውን ደም አድነናል። የሰላም እንቅልፉን ተኝቶ ለሚነሳው ሰው ይሄንማ ለማስተውል ሰው ቀላል ሊመስለው ይችላል። ይጠፋ የነበረው የደሃ ህይወት ቀላል አልነበረም። በዛን ጊዜ በነበረው ስሜት፣ ግልፍተኝነት፣ ጥግ የደረሰ ጥላቻ የኦሮሞ ህዝብም በውስጡ ላሉት ኢትዮጵያውያኖች ባለውለታ ነው። እውነቱን ለመናገር ዋይዝ ህዝብ ነው። መልካም ነገርን አድርጓል። በራሱም እኛንም አድምጦን ሰምቶን አንድነት፣ መተባበር፣ መደማመጥ፣ መቻቻል ያሻናል ያዋጣናል ብለን ስንል ትክክል ነው እውነት ነው ብሎ ሰርቷል። ይሄንን ንግግር ያደረገው ለማ ብዙ ጫናዎች በነበሩበት ጊዜ ለማ ላይ ካምፔን ሲደረግ ነበር። አንደኛ ለማ ባህር ዳር ሄዶ ኢትዮጵያዊነት ሱስ ነው ብሎ ካምፔን ተደርጎበታል። ለማ ላይ ዘመቻው ከባድ ነበር። ከዛ በተለያየ እንትን ደግሞ ለማን ማብጠልጠል፣ ለማ ጸረ እንትና ነው፣ ጸረ አማራ ነው፣ ጸረ ትግራይ ነው ያልተባለ ነገር የለም። ለማ ገንጣይ ነው፣ ለማ ኦኔግ ነው፣ ለማ ምናምን ሸኔ ነው እያሉ የአብይ ሰራዊት ሶሻል ሚዲያ ሰራዊቱ ማለት ነው ለማ ሸኔ አድርጎ በጣም አስከፊ የሆነ ሰው አድርጎ ስሎ ነበር። ለማ ያለው አማራጭ እንደገና መናገር ስለነበረበት ተናገረ። ይሄንን
ያደረኩት ደግሞ አምኜበት ነው ያደረኩት ብሏል። አንድነት ይሻላል ብዬ ባህር ዳር መሄዴን ምንም አይቆጨኝም ብሏል። ያንን ለማይሆን ነገር ያደረገው አብይ አህመድ ነው። አብይ ነው ከዛ በኋላ ነገሮቹን ጠልፎ ወደ ጦርነት ወደ ትግራይ ጦርነት የወሰደው አብይ አህመድ ነው እንጂ ለማ መገርሳ ከጀመሩም በየዋነት በንጹህ ስነ ልቦና በንጹህ ልብ ለኢትዮጵያውያን ለውጥ ይፈልግ ነበር። አዎ ለማ መገርሳ ኦሮሞ ህዝብን ይወዳል፣ ግን ደግሞ ኢትዮጵያውያንም ይወዳል። ለማ መገርሳ ለኢትዮጵያ አንድነት ምንም ጥርጣሬ የሌለው ሰው ነው። ንጹህ እንደዚህ አይነት ሰው ኢትዮጵያ ውስጥ እያለ አብይ አህመድ አይነግስም። እንደዚህ አይነት ሰው ኢትዮጵያ ውስጥ እስካለ ድረስ ዲሞክራሲ ኢትዮጵያ ውስጥ የግድ መምጣት ስላለበት አብይ ይህንን ሰው ማጥፋት ነበረበት። ከጅምሩም ወደ ኦህዴድ የመጣው ለማ መገርሳ በአመፁ ጊዜ ነው። በአመፁ ጊዜ ወደ ኦፒዲዮ ሲመጣ ብዙ ለውጦችን ነው ያካሄደ። ሌቦችን ሰብስቦ አስሯል። ከስልጣን ውጪ አድርጓል። ዛሬ አብይ እንደገና ሰብስቦ አዲስ አበባ ላይ ኦሮሚያ ላይ በፌደራል ደረጃ የሾማቸው ለማ እኮ እነኚህን አውሬዎች ናቸው ብሎ ከመንገድ ዞር አድርጎ ነበር። አንዳንዶቹ እኮ ሁለት የሙስና ትልልቅ ግራንድ ሙስና ተጠንቶባቸው ለእስር ራሳቸውን የሚጠብቁ ነበሩ። ዛሬ የአብይ ሹመኛ የሆኑት እነኚህ የአብይ ሹመኛዎች አብዛኞቹ በኦሮሚያ በፌደራል በአዲስ አበባ ላይ የተሾሙት በለማ ጊዜ ገለል የተደረጉ ነበሩ። ከህዝብ ፊት ትንሽ ገለል ተደርጎ እንድጠናባቸው እጃቸው ንጹህ ካልሆነ እንድታሰሩ ተወስኖ ነበር በድርጅት ደረጃ። እነኚህን አደራጅተው ነው አብይ ለማን የበላ። ያኔ አብይ ከፌደራል መንግስት ሲባረር ወንድሜ ብሎ የተቀበለው ለማ ነው። መደበው ወስዶ የኦሮሚያ ከተማ ልማት እና ቤቶች ቢሮ ኃላፊ አድርጎ መደበው ወንድሜ ብሎ። ከዛ በኋላ ወደ ድርጅት ጽህፈት ቤት አመጣ። ሶስተኛ ሰው አደረገ በኦሮሚያ ክልል ደረጃ። ያኔ አብይ ምንም አልነበረም። ማንም ሰው አያውቀውም። በኦሮሞ ህዝብም የሚታወቅ ሰው አይደለም። በየትኛውም ኢትዮጵያ ህዝብ የሚታወቅ ሰው አይደለም። ዝም ብሎ ተራ ዱርዬ ነበር። በቅጡም ኦሮምኛን አይናገርም። ያኔ መለስ ብላችሁ ያኔ ይዩት። ተራ ወሮ በላ ዱርዬ፣ የከተማ ዱርዬ ነበር። እና ያኔ ነው እንግዲህ ለማ ከአመፁን የሚያቀጣጥሉ የኦሮሚያ ወጣቶች ጋር ቆሜ። ለማ ሰላማዊ ትግላችሁን ቀጥሉበት፣ እስከ መጨረሻ ነፃነታቸውን እስከምታገኙ ፍትህን እስከምታገኙ ድረስ በሰላማዊ መንገድ እንቅስቃሴያችሁን ቀጥሉበት ብሎ ፕሬዝዳንት ሆኖ የኦሮሚያ ፕሬዝዳንት ሆኖ በቴሌቪዥን ወጥቶ ሲናገር ነበር። የኦሮሚያ ፖሊስን እንዳትነኩ ወጣቶችን ብሎ አቅጣጫ ሰጥቶ እነኚህ ልጆች በሰላማዊ መንገድ ነው እየታገሉ ያሉት። ጥያቄ አላቸው፣ የሚመለስ ጥያቄ አላቸው፣ እንዳትነኩ ብለው የኦሮሚያ ፖሊስና የፌደራሉ ፖሊስ ፍጥጫ ውስጥ ነበሩ ያኔ።
ያኔ ነጌታቸው አሰፋ ብሔራዊ ደህንነት ለማንና ገዱን ለብቻ ይዘው ሲያሰቃዩ ማለት ጠርቶ በቢሮአቸው በጥያቄ ሲያሰቃዩ አብይ አህመድ ጠፍቶ ውጭ ሀገር አሜሪካ ሀገር ከምስቱ ጋር ሲኖር ነበር። ከዝናሽ ታያቸው ጋር ሲኖር ነበር። ቤት አላቸው እዚህ አሜሪካ። ዝናሽ ያኔ ዜጋ ነበረች፣ እስካሁንም ዜጋ መሰለችኝ። ምርጫ ውስጥ አትተሳተፍም ዝናሽ ታያቸው። እርግጠኛ አይደለም። መልሳለች ከሆነ መልሳለች፣ ካልሆነ ዜጋ ነበረች፣ የአሜሪካ ዜጋ ነበረች። ያኔ ጠፍቶ እዚህ ነው ጎንደር ሄዳ ምርጫ እንትን ታደርግ። አዲስ አበባ ላይ አልመረጠችም፣ አትመረጥም። ጎንደር ትውልድ ቦታዬ ነው እንግዲህ ትላለች ዝናሽ። እዛ ሄዳ ምርጫ እንትን ታደርጋል። አልሰማሁም፣ እርግጠኛ አይደለም። ብቻ እዚህ አሜሪካ ነበረች። በነገራችን ላይ ዝናሽ እኮ አብይ አህመድ እንደነገ ጠቅላይ ሚኒስቴር ሆኖ ይሾማል ሲባል በሌሊት መታ በቦሌ ኤርፖርት መታ ለማ ደውላ መጥቻለሁ አለች። እስከዛ ሌሊት እንዲህ አብይ ምን ያስብ እንደነበር አይታወቅም። ከማር ጋር እንደው ያው ጠቅላይ ሚኒስቴር ስትሆን እንግዲህ ባለቤት ያስፈልጋል። አትሊስት እንደው ምናቆ ማለት ነው። አብይ ራሷ ነው ዝናሽ በሩጫ የመጣች። እንግዲህ ያኔ ለማ መገርሳና ገዱ ብቻቸውን ሲሰቃዩ በኢህአዴግ ውስጥ ይሄ አብይ አህመድ የሚባል ፈርቶ አሜሪካ ሀገር ሸሽተው ሲኖር ነበር። ለማ በየጊዜው ደውሎ ወንድም እዚህ ትተኝ ብሎ ይጠይቃል፣ ይለምናል። ና ተመለስ፣ ምንሞት ከሆነ አብረን እንሞታለን፣ የሚገሉን ከሆነም አብሮ ይግደሉን ብሎ ይለምን ነበር። ዛሬ ጀግና ሆኖ ኢትዮጵያን እየጨፈጨፈ ያለው አብይ ያኔ ፈሪ ሆኖ አሜሪካ ሀገር ምስቱ ጋር ሲኖር ነበር። ከዛ ሲመለስም አብይ አህመድ ለነጌታቸው አሰፋ አበባ ጉንጉን ይዞ ነው የሚመለሰው። አትንኩኝ ብሎ ይለምናል። ለብቻው ቤቱ አድርም። አብይ አህመድ የለማ ቤት ነው የሚያድረው፣ የለማ ቤት ነው የሚበላ። ለማ ወንድሜ እያለ ጃኬቱን እኔ ነኝ ያንተን ጃኬት የሚሸከምልህ ይላል። የለማን ጫማ ያመጣልሃል፣ እኔ ነኝ ካልስን እንትን የሚያደርግልህ ይላል። ወንድሜ እኔ ነኝ የሚያጎርስ ይላል። የለማ ቤት ነው የሚገባ አብይ አህመድ። ለማ የክልል ፕሬዝዳንት ስለሆነ ወደ ራሱም ስለወሰደ አብይን ፈርቶ የለማ ቤት ነው የሚኖረው። ከለማ ጋር አንድ ሃይማኖት ነው ያለን እመነኝ ብሎ ለማ የዋሰው ነው። ለማ ካመነ አመነ ይሞትልሃል። ተንኮል የለበትም፣ ሸር የለበትም። ወንድምን አገኘው ብሎ አመነ፣ በቤቱ ወሰደው አብይ የሚባለውን ሰይጣን። ምግብ በልተሃል ወይ ወንድሜ ይለዋል አብይ። ያንከባክበዋል። እውነትም ወንድም ይመስላል አብይ። ያኔ ለካ ዳብሎስ ነው ሰው መስለው ከለማ መገርሳ ጋር ሲቆየ ነበረው። ለማ ማምኖ የራስን ሰው አገኘው ብለው ሲጠየቅ ለማ የሆነ ጊዜ ተጣልታችኋል ምናምን ተብሎ ሲጠየቅ እኔና አብይ ሞት ብቻ ነው የሚያለያየን አለ ለማ።
አብይ ግን ያንን ሁሉ የሚያደርገው በተንኮል በሸር ሰው መስሎ ቀርቦት ሊገለው ነው፣ ከስራ ውጪ ለማድረግ ነው። አደረገው። ያኔ ኦሮሚያ ውስጥ ከነሱ ጋር የነበርን ሰዎች ለማና አብይ ሁለቱም የአንድ ሳንቲም ሁለት ገጽታ ብለን አንዱ ጋር ከሄድክ ሌላው ጋር እንደሄድክ ይቆጠራል ተብሎ ፐርፌክት የሆነ ነገር ፍጹም የሆነ ግንኙነት ነው ያላቸው ተባለ። ያንን መጠርጠር ነበረብን። ፍጹም የሆነ ነገር አልነበረም፣ አይኖርም ለወደፊትም። እየሳቀ ለማን በላ። እንደዚህ እያለ እከሌ ላንተ አይሆንም፣ እከሌ አንተን አይወድም እያለ ከለማ ጋር መቆም የሚችሉ ሰዎችን ከለማ ለይቶ ብቻውን አስቀርቶ መጨረሻ ላይ መፈንቅለ መንግስት አካሄደበት። ለማን ከስራ ውጪ በማድረግ የራሱን ሽመልስ አብዲሳ የሚባል አውሬ ሰው ተከለው ኦሮሚያ ላይ። ለማ የኔ ጌታ እኮ ህዝብ ነው ብሎ ሲናገር የነበረውን ለማ ጸረ ህዝብ የሆነውን ሰው ሽመልስ አብዲሳ አምጥቶ ተከለው ኦሮሚያ ላይ። የስቃይ ሰው አምጥቶ ተከለው። ለማን ሲያ የነበረው የኦሮሚያ ህዝብ የኢትዮጵያ ህዝብ ሽመልስን አገኘ። ያንም ለማ በሸረኝነት በተንኮል እርስ በርሳችን እየተገዳደልን መቆየት አንችልም እያለ ሲናገር ነበር። ያኔ ጌታችን ህዝባችን መሆን አለበት፣ የግል ጥቅም የሚባል ነገር እናጥፋ እንተው እያለ ነበር። ስለምን ነበር አብይ ለማ ይቅርታ፣ የግል ስልጣን፣ የግል ጥቅም፣ የግል ጉዳይ ነገር እንተው፣ አገር እናስቀድም፣ ህዝብን እናስቀድም እያለ ሲናገር ነበር። ያኔ ጌታችን ህዝባችን ነው ያለው ንግግር ነበር። የሸር ጉዳይ የተንኮል ጉዳይ አንስተዋል እዚህ ንግግር ላይ። ለትግል ከሆነ ታግለናል ብሏል። ነገር ግን ያለምነውን አላገኘንም ነው ያለው እና በአጠቃላይ ለማ መገርሳ በዚህ ሂደት ነው ወደ ኦሮሚያ ፖለቲካ ወደ ኢትዮጵያ ፖለቲካ የገሰገሰው። ከዛ በኋላ በመፈንቅለ መንግስት ከኦሮሚያ አብይ ካባረረው በኋላ አውቆ መከላከያ ላይ ያደረገው መከላከያ ላይ ትንሽ ጊዜ ዝም ብሎ ነው ያስቀመጠው መከላከያ ሚኒስቴር ብሎ። ከዛ እዛም አሰቃዩት። እነ ብርሃኑ ጁላ ሰው ሆኖ ለማ መገርሳን አሰቃዩት። ብርሃኑ ጁላ እንኳን ሰው ሆኖ ምራጭ የሆነ ይሄ ተራ እሱ ራሱ ያሳደገው ለማ ነው። በነገራችን ላይ ሰው መስሎ ለማን ካልገደልኩ ብሎ ብርሃኑ ጁላ አሰቃይቶ መጨረሻ ላይ 6 ወር ቤት ውስጥ እንዲታሰር በአብይ ትዕዛዝ አደረጉት። ለማ መገርሳ ቤት ውስጥ 6 ወር ታስሮ ፂማም ሆኖ ጸጉሩ ምናምን ተጫወቱበት። ከዛ በኋላ
ከዛ በፊትም ግድያዎች የግድያ ሙከራ ለማ ላይ ተካሂዷል ኢትዮጵያ ውስጥ ስንት ጊዜ ማአት ጊዜ ነው መርዝ ሁሉ ሞክሯል በሰራተኛው በኩል በለማ መገርሳ አጃቢዎች በኩል እስከ ቤተ መንግስት ዝናሽ ታያቸው የተሳተፈችበት ሽሮ አዘጋጅቻለሁ ብላ ያ ሁሉ አለ ኢትዮጵያ ውስጥ ለማን የጠበቀው እግዚአብሔር ነው ለማ ራሱን አልጠበቀም ዛሬ የደረሰው ለማ በእግዚአብሔር ፍቃድ ነው ቦሌ አየር ማረፊያ ላይ ሹት ለማድረግ ሁሉ ሞክሮ በስንት መከራ ከሀገር ወጣ ሀገር ትቶላቸው ወጣ ያን ኢትዮጵያ ውስጥ በነበርን ጊዜ ለምንድን ነው የሆነ ነገር ልናርግ ተባብለን ነበር ለማ በተፈጥሮ ታጋሽ ነው ትግስት ያስፈልጋል ምናልባት እኛ ተሳስተን እንሆን እንችላለን እነኚህ ሰዎችም ወደ ህሊናቸው ሊመለሱ ይችላሉ የኦሮሞ ህዝብ የኢትዮጵያ ህዝብን ባናስከፋ ይሻላል ይለናል የሚያሳምን ነገር ያነሳል ለማ እንደኛ በፍጥነት እንደዚህ እናርግ አይልም ጊዜ እንውሰድ ይላል እኛ ብንሳሳትስ ይላል ከነኚህ ከአብይ ጋር ጉሮሮ ለጉሮሮ መያዝ ቀላል ነው ምንም መሰረት የላቸውም እነኚህ ግን ደግሞ በዚህ መካከል የኢትዮጵያ ህዝብ ሊጎዳ ይችላል የኦሮሞ ህዝብ ሊጎዳ ይችላል ትንሽ እንታገስና የኢትዮጵያ ህዝብም ይፍረድ ይል ነበር ለማ መገርሳ መጨረሻ ላይ እንደምታስታውሱት ከአብይ ጋር አለመስማማታቸው እየሰፋ ሲመጣ በሽምግልናም ይሄ አንድ ግርማ ብሩ የሚባል እባብ አለ ቤተ መንግስት ውስጥ እሱ ጉዳይ በሰፊው ሌላ ጊዜ እናወራለን ሽምግልና ብሎ አብይ መንገስ አለበት አንተ አንገትን ደፍተሽ ማለት አለብህ ብሎ አሉና ባዱላ እዚህ ሽምግልና ውስጥ ለማ ግን አይ እኔ ቃሌን አልለውጥም የኢትዮጵያ ህዝብ ዲሞክራሲን ይፈልጋል የወሰነውን በድርጅት ደረጃ ለሁለት ዓመት ነው አብይ አህመድ ቤተ መንግስት ሄድና ከሁለት ዓመት በኋላ ምርጫ ይደረጋል ዲሞክራሲያዊ ምርጫ ይደረጋል ከዛ በኋላ ከተመረጥክ ትመረጣለህ እኔም ከተመረጥኩ እመረጣለሁ የኢትዮጵያ ህዝብ ከፈለገ ደግሞ ሌላ ፓርቲ መምረጥ መብቱ ነው ለዛ ነው እንሻገር ከዚህ ከአምባገነንነት እንሻገር ተባብለናል እኔ ቃሌን አልለውጥም ማለት ለማ መገርሳ ያኔ አልሆነም ስለዚህ ለማ መገርሳ ቪኦኤ ላይ ቀርቦ ኢንተርቪው ሰጠ ከቪኦኤ በፊት ለኦሮሚያ አመራሮች 2500 ገደማ የሚሆን አመራር እኔን ጭምር ካቢኔ አባል ነበርኩኝ እኔ አዳማ ገልመባ ገዳ ላይ ተሰብስበን መደመርን ስልጣና ወስደን ስንጨርስ ማጠቃለያ ላይ መጣ ለማና መጡ ማጠቃለያ ላይ ንግግር አድርግ ብለው ለማና መጡ ለማ መጥተው ምንድነው የምታወሩት እኔና አብይ ሳንደመር የኢትዮጵያ ህዝብን መደመር አንችልም ብሎ የገልመባ ገዳ ይሄ የኦሮሚያ ጨፌ ኦሮሚያ መሰብሰቢያ አዳራሽ ላይ ለ2500 የኦሮሚያ ካድሬ እኔን ጭምር
ነግሮን ሄደ ለማ መገርሳ። እኔና አብይ ሳንደመር ምንም አይነት መደመር የሚባል ነገር የለም፣ ውሸት ነው። የመደመር ባለቤት የሆነው አብይ እኔ ወንድሙ አለው እስቲ እንደመራለን ለመነው። ካድሬ ፊት ለፊት ለመነው። ከዛ በኋላ ከቀበሌ ጀምረን እየደመርን ወደ ላይ ስንመጣ ኢትዮጵያንም መደመር እንችላለን። ያ ከሆነ ገብቶኛል ከሆነ መደመሩ ብሎ እዛ ላይ ተናገረ። እንግዲህ እዛ የነበሩ ካቢኔዎች ያኔ እንግዲህ መከላከያ ሚኒስቴር ተብሎ እዛ ቁጭ ስላለ ለመጠቀም ፈልጎ ነበር። እሱ እንቅጩን ነው የሚናገረው። ለማ ካቢኔ እና ሽመልስ እና አወሉ እና አዲሱ አረጋ ለማ በጠበጠን። አብይ ጋር ደውሎ ለማ በጠበጠ ምናምን ይያሉ። ከዛ የጀዋርን የግድያ ሙከራ ጀዋር ላይ ከተካሄደ በኋላ ደግሞ የተለያዩ ኦሮሚያ አካባቢ ሂዷል ለማና አብይ። አንድ ጊዜ ሐረር ሄዱ፣ አንድ ጊዜ አምቦ ሄዱ። ንግግር አድርጓል። ሁለቱም ቦታ ተቃራኒ የሆነ ንግግር ነው ያደረጉት። ሁለቱም አብይ እኔ አላደረኩም፣ አልገደልኩም፣ ለግድያ እንትን አላልኩም ይላል እዛ ቁጭ ብሎ። ለማ ግን ትግሉ ተጠልፏል ብሎ ሲናገር ነበር ያንን። ከዚያ በኋላ ነው እንግዲህ ከቪኦኤ ጋር ኢንተርቪው ሰጥቶ ግልጽ የሆነ አቋሙን አሳየ ለኢትዮጵያ ሕዝብ። ይህንን መደመር አልቀበልም፣ የኢትዮጵያ ሕዝብ ይህንን መደመር አልጠየቀም፣ ይሄ ብልጽግና የሚባለውንም አልጠየቀም። የኢትዮጵያ ሕዝብ ጥያቄ የኢኮኖሚ፣ የዲሞክራሲ፣ የፍትህ ጥያቄ ነው ብሎ ቁጭ አደረገው። ከዛ በኋላ ጦርነቱ ሲሪየስ ሆነ። ከዛ በኋላ አብይ ለማን ለመግደል ብዙ ሙከራ አደረገ። ብዙ ሙከራ ደመላሽን በመጠቀም ቶፊቅ መዲድን በመጠቀም መዓት ዝናሽን በመጠቀም ግድያ ሙከራዎችን አብይ ለማ ላይ ብዙ ሙከራ አደረገ። ከዛ በኋላ ነው እንግዲህ አብይ ለማ ወስነው በቃ አይ ሊሂድ ከሀገር ልውጣ ብለው ለማ ፕሬዝዳንት በነበረበት ጊዜ ከለማ ጋር የሚቀራረቡ የወርልድ ፉድ ፕሮግራም ዳይሬክተር የነበረው ያኔ ዴቪድ ቤዝሌይ የሚባል አሜሪካዊ ነው። ወርልድ ፉድ ፕሮግራም ዳይሬክተር ነው ያኔ ከ2017 እስከ 2023 ነው ወርልድ ፉድ ፕሮግራምን የመራ ዴቪድ ቤዝሌይ። ለማ ጋር ይቀራረባሉ። ለማ ትክክለኛ እውነተኛ ሰው መሆኑን በደንብ ያውቃል ዴቪድ ቤዝሌይ። ለማ ለውጡን ሲመራ እንደነበር ቲም ለማ እንደነበር ዴቪድ ቤዝሌይ ስለሚያውቅ በቃ ማትስማሙ ከሆነ እኔ ጋናና እኔ ጋር ስራ ብሎ ወርልድ ፉድ ፕሮግራም የዩናይትድ ኔሽን አካል ነው። የተባበሩት መንግስታት ወርልድ ፉድ ፕሮግራም እንዲቀጠር አደረገው። ለማ መገርሳ በቀጥታ የተባበሩት መንግስታት ስታፍ ሆኖ ወርልድ ፉድ ፕሮግራም ውስጥ እንዲሰራ አደረገ። ይሄ ሰው በዚህ ሁኔታ ነው እንግዲህ ለማ ከኢትዮጵያ እንዳይወጣ ብዙ ጥረት ነበር አብይ ያደረገው። ብዙ ጥረት ምንም ማድረግ ስላልቻለ እንግዲህ ተወ። ለማ ስራ ጀምሮ ጣሊያን ሀገር የወርልድ ፉድ ፕሮግራም ስታፍ ሆኖ ስራ ከጀመረ ትንሽ አልቆየም። ስንት ደብዳቤ ለዴቪድ ቤዝሌይ በመጻፍ
በስልክ ያጨናነቀ ዴቪድ ቤዝሌይ ለማ መገርሳ ኦሮሚያን እየበጠበጠ ያለ ኢትዮጵያን እየበጠበጠ ያለ ለማ መገርሳ ነው ብሎ አቤቱታ አቀረበ በዩኤን ደረጃ። አብይ አህመድ ዴቪድ ቤዝሌይ ግራ ገባው። ምንድነው እየሆነ ያለው? ከዛ አቤቱታ ምንድነው ምለው? የአብይ አቤቱታ ኦሮሚያ ውስጥ የኦሮሞ ነጻነት ሰራዊትን የሚመራ የሚያሰማራ ለማ መገርሳ ነው ብሎ ነው የወነጀለው በተባበሩት መንግስታት ደረጃ። አብይ አህመድ የሚባል ሰውዬ አስቡት። ለማ መገርሳ የተባበሩት መንግስታት ስታፍ ሆኖ ወርልድ ፉድ ፕሮግራም ስታፍ ሆኖ የኦሮሞ ነጻነት ሰራዊት እሱ ነው የሚመራ እሱ ነው የሚያደራጅ ብሎ ውንጀላው በስልክ በደብዳቤ እነ ዴቪድ ቤዝሌይ ጋር ደረሰ። በተደጋጋሚ ነው ይሄ ደግሞ በየጊዜው ይመጣል። ከዛ ዴቪድ ቤዝሌይ ምንድነው ይሄ ነገር ብለው ለማን ይጠይቃል? እና ይቅርታ